ሰውን አክብሩ። እንግዲህ ክርስቲያን በጣም የከበረ ነው። ሰውን የምትንቁ እስቲ አንድ ነገር ልንገራችሁ። አንድ ንጉሥ ዋና የጦር አዛዡን ወይም ቢትወደዱን የጦር ልብስ አልብሶ መሳሪያ አስታጥቆ የጦር ጫማ ጫምቶ ቢሰደው 2 ጠባቂዎች ሰጥቶ ቢሰደውና ያንን ሰው ስታዩት የማን አባቱ ነው ብትሉት የምትንቁት ማንን ይሆናል? አቤት ንጉሥ ነው አይደል የምትነቁት? ምክንያቱም የጦር ልብስ አልብሶታል፣ መታወቂያ አለው። እንግዲያውማ ማንኛውም ክርስቲያን ሲንቀሳቀስ ምን አድርጎ መሰላችሁ? ክርስቶስን ለብሶ ይገርማችኋል እኮ የልጅነት ጥሩር አድርጎ መስቀሉን ጋሻ አድርጎ ይዞ የነፃነት ደብዳቤ ወንጌልን ይዞ በ2 መላእክት ጠባቂዎች ታጅቦ እኮ ነው የሚንቀሳቀስ ክርስቲያን። አንድ ምዕመን እኮ ነው፣ አንድ ተራ ሰው እኮ ነው። 2 መላእክት ተወደደም ተጠላም አከበርነውም ወደድነውም 2 መላእክት በሄደበት አብረውት ይሄዳሉ። ጋርድስ ይሉሃል መልአክ፣ ጓድ መምላክ፣ ጠባቂስ መልአክ። የጉንፋን ሲይዘው የሚተኛው ሁሉ ጋርድ ሆኖ ሚካኤልና ገብርኤል አያማቸው አያንቀላፉ። እነ ቅዱስ ሩፋኤል አይርባቸው እንቅልፋቸው አይመጣ። ብር አይሰጡ። አንድ ንጉሥ እኮ ጠባቂዎቹ ከካዱት ይሞታል። እነዚህ ግን አይክዱ። ወድቀን እንኳን የማይክዱ ጠባቂዎች መላእክት አሉ። አያችሁ፣ ሰው ክቡር ነው። ከንጉሱ ጋር ማይዳርጎ የሚበላውን ሰው አንተ ይሄ ሰው ያውቀዋል፣ ይሄ እኮ ከንጉሱ ጋር አብሮ ነው የሚበላ ይባላል። እኛ ግን ከንጉሠ ነገሥት ከክርስቶስ ጋር አብረን የምንበላ ሳይሆን ራሱን ነው የምንመገበው። ሰውን መናቅ ማለት ይሄን ሰው ክርስቶስ የሞተለት ሰው በአንተ ምክንያት ይሰናከል ይላል ቅዱስ ጳውሎስ። ክርስቶስ የሞተለት ሰው አንድ ሰው ውድ ፍጡር ነው። በገዛ ደግሞ የገዛ ገንዘቡ ነው፣ አካሉ ነው። እንዲህ አድርጎ ነው ያከበረን። እዩ እንግዳ ሪው መጠን አፍቅረን በእውነት እንዴት እንደወደደን ተመልከቱ ይላል ቅዱስ ጳውሎስ። ፍየሎች ነበር፣ በጎች አረገን። ባይድ ነበር፣ ወዳጆች አረገን። ከዛ ምን አደረገ? ርቀን ነበር፣ ጭራሽ ልጆቹ አደረገን። ጠፍተን ነበር፣ አካሉ ነው እኮ ያደረገን። የት እንዳደረሰን አድርጋ እያችሁ። ሰይጣንን መስለን የነበር ነው ወስዶ አንድ ክርስቲያን እኮ የክርስቶስ አካል ነው። ከፍ ያደረገን እስከዚህ ነው። አሁን እንግዲህ እሱ ራስ እኛ እግር ነን። እንግዲህ ወበይንተዚህ ትሊ አድርስ እሱ ከፍ ብሎ አረገና እኛም እንግዲህ እየተከተልን እንወጣለን። እግር ከፍ ሲል ራስ ከፍ ሲል እግርም አብሮ ስለሚከተል ሀባሉ ርዕስ ያሉ አባል። ስለዚህ እግር ራስ ሲሄድ እግርም ስለሚከተል እንግዲህ ክርስቶስ ራስ ክርስቲያን እግር ሆኗል። እሱ ገባበት። እንግዲህ ወመጽ ካይበ ወእነሳክሙ ከመታሃሉ አንትሙኒ ሀባሃሎኩ አነ ዳግመኛ መጥቼ ወስዳችኋለሁ እናንተ ምን የባለውበት እንድትኖሩ አለ። እንግዲህ ወስዶ የሚያኖረን እሱ ካለበት ንጉሥ የሚገዛውን ሕዝብ ሁሉ እሱ ከሚተኛበት ዙፋን እሱ ከሚኖርበት ቤተ መንግስት አስገብቼ ላኖር ቢል ተፍጃጅቶ መሞት ነው። ንጉሠ ነገሥት ኢየሱስ ክርስቶስ ግን ዓለምን ሁሉ ሰብስቦ እሱ የሚኖርበት የብርሃን ቤት አንድ ላይ ማኖር የሚችልበት ጥበቡም ኃይሉም ስፋቱም አለው። በቂ ክብር እርሱ ነው።